አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዲሁም ሰላም ብያለሁ። ክርስቲያን እህት ወንድሞቼ በያላችሁበት እንዲሳት አቆጣጠራችሁ ሰላም ብያለሁኝ። ዛሬ ደግሞ በአዲስ ደስ በሚያስብል ርዕስ መጥቻለሁኝ። እሱም ምን ይመስላችኋል? እንግዲህ ዛሬ ደስ ያስባለኝ እንግዲህ የጓደኞቼ ልፋት ደከመኝ ሰለቸኝ ሳትሉ ከኔ ጋር ከጎን ይሆናችሁ አብራችሁኝ ሰዓት ላጫወታችሁልኝ እንዲሁም አይዞሽ በርቺ ብላችሁ ቻናሌ ቢዘጋ ቻናል ለከፈታችሁልኝ ውድ ቤተሰቦች እንዲሁም እህቶች ወንድሞች እንግዲህ ዛሬ ዩቲዩብ መቼ ነው ሴፕቴምበር 21 ልኮልኛል ማለት ነው። እዛው ዛሬ 10 ቀን ነው 11 ቀን ይሆነዋል 9 ቀን ያውን አካውንት ላይ ቼክ ስለሚያደርጉልኝ ነው ዝም ያልኩት። ዩቲዩብ ከፍሎኛል ማለት ነው። ስንት ከፈለሽ የሚለውን ወደ መጨረሻ ላይ እነግራችኋለሁ። እና ወዲ ቤተሰቦች ያውኛ ስደት ስንሰደድ ያው ዩቲዩብ ሰርተን ብር ልናመጣ ሳይሆን በቃ አረቦች ጠልበውን የአረቦችን ስራ ሰርተን ብርን ወይም ደግሞ ደሞዝ ልንቀበል ነው። ግን ከዛም ደግሞ በሚዲያ ላይ እንደዚህ ስናይ እኛም እስኪ እንሞክረው ብለን ያው ሞክረናል። ከዛ ደግሞ በሚቀጥል ብዙ እህትና ወንድሞች ክፉንም ደጉንም አይተናል። ብዙ ነገር ተምረናል በዩቲዩብ በሚዲያ ማለት ነው። እና ስለዚህ የዩቲዩብ ብር በተለይ ለኔ ቢያንስ አመት እንኳን በየወሩ እንኳን አመት እንኳን ቢከፈለኝ ይከፍለኝ አይመስለኝም። ያኔ ለእንትን ለዲያታ ያወጣሁትን ግን ቢሆንም ተስፋ ታልቆርጥ እዚህ የደረስኩት ወደ ኋላ ታለል በጓደኞቼ ብርታት እንዲሁም እኔ ደግሞ በቃ ተጓደኞቼ መለየት አልፈልግም። ለዛ ነው ማለት ነው። ያው ቻናል ቢከፈት ቢዘጋ ቻናል ተከፈተ ቢያንስ 1 ደቂቃ ነው ቻናል የሚፈጀው ለመክፈት ማለት ነው። እና ስለዚህ አንዳንድ ምቀኞች አሉ ቻናል የሚያዘጉ ሪፖርት እያደረጉ ቻናል ያዘጋሉ። ደግሞ ቢያዘጉም ደግሞ እኛ ደግሞ ምናችን አይደለም ምናችን አይደለም። እንደውም በቃ ትምህርት ይሆነናል። ምክንያቱም በቃ አዘጉትና እኛ ወደ ኋላ አላልንም። በቃ እድሜ ለጓደኞቼ እዚህ አድርሰውታል ማለት ነው ቻናሌን። እና ስለዚህ ውድ ቤተሰቦቼ እናንተን ለማመስገን ላበረታታችሁኝ እህቶቼ ወንድሞቼ ተልብ እጅግ አመሰግናለሁኝ። እንደዚህ ዩቲዩብ ጀመራችሁ ሰዓት አልሞላልና ለደከመን ብላችሁ ተስፋ ለቋረጣችሁ እህቶቼ ጠንክራችሁ ስሩ ማለት ነው። ያኔ ጓደኛ ታፈራላችሁ። ደህና ነገር ተለቀቅን በራሳችን ከተረዳዳን ደግሞ ዩቲዩብ ያድጋል ማለት ነው። እኛም ምንድነው ችግራችን? በቃ አበሻ ስንባል በቃ እንመቀናኛለን። ይሁን አንገዳደፍም፣ አንድነት የለንም እንጂ አንድነት ካለን ተተገዳደፍ ሰዓት ለሌላት ሰዓት ማጫወት፣ ሰብስክራይብ ለሌላት ሰብስክራይብ ማረግ፣ በቃ በራሳችን መተባበር እንደሱ ታረግ ያኔ ቀላል ነው ማለት ነው። እና ደግሞ የተለያዩ አይዲያዎች መስራት የሚያዝናና እንደዚሁም ደግሞ ትምህርት ብዙ ነገሮች አሉ፣ ብዙ አይዲያዎች አሉ። እኛ ግን ያው ጨዋታ ቀልድ እስከሆነ ድረስ የቱን ያህል ብቃት ጋር ክፍያ ላይከፍለን ይችላል። ግን ደህና ነገር ተሰራንበት በቃ ይከፍላል። ያኔ ደህና ነገር ይከፍላል ማለት ነው። ስለዚህ እኔ እንግዲህ የመጀመሪያ ደሞዝ ተከፍያለሁ ማለት ነው። እና ስለዚህ እናንተም ስሩ፣ እናንተም ጠንክሩ። በራሳችን ብንረዳዳ በቃ ምቀኝነትን ትተን መልካምነትን ብናስብ የተሻለ ይሆናል ማለት ነው። እና በአሁኑ ጊዜ ያው ትንሽ ፕሌይስት ማሰር አይቻልም። ቪዲዮዎችን ባንዲ ላይ እንትን አስሮ ማጫወት አይቻልም። ብታጫውቱም አይጨምርላችሁም። ግን ምንድነው በቃ በየቤቱ እየዞራችሁ በአንድነት በመተሳሰብ መደማመር ቤተሰብ ማፍራት የዛ ጊዜ እናንተን ቤተሰብ ይመጣል። ያኔ ሰዓት ይኖራችኋል ማለት ነው። እንደዚህ በቃ ሳይለንት አድርጋችሁ ዝም የምትሉ እሰው ቤት እያችሁ የማትኮምቱ ያን የማታበረታቱ እናንተን ቤት መጥተው አበረታቷችሁ። ስለዚህ አንደኛ ደህና ነገር መስራት፣ ደህና ታምኔል መስራት ቢቻል ደግሞ በራሳችን አይዲያ ብንሰራ ያን የተሻለ ይሆናል። ግን ዝም ብለን በቃ እንደዚህ ሊቭ ገብተን ሳይለንት አድርገን በቃ ጸጥ ብለን ዝም የምንል ሰዎች በቃ ሰዓት አይሰጠንም። ሰዓት አይሰጥም፣ ሰውም አይኖርም፣ ሰውም ይደብረዋል።
አንደኛ በቃ ተመልካች የሚኖረው ዲህና ታምኔል በቃ ዲህና ነገር እንደዚህ በቃ ስታወሯቸው ኮመንታቸውን ስታነቡላቸው ነው እንጂ በቃ ዝም ስትሉ በጣም ነው በቃ የሚደብረው። እኔ በነገራችን ላይ በቃ ውጭ ነው የሚል እንደዚህ ዝም ሲሉ በቃ ኮመንት ታላነበቡ ኮመንት ታወላገዱ በቃ ውጭ ነው የሚል ከዛ ተቤት ያኔ በቃ አይስብም ማለት ነው። ያኔ ይደብራል። ስለዚህ ነቃ ብላችሁ እስበራሳችን በመተባበር ስሩ ወይም እንደሞ እንስራ ነው የምለው። ያው ዩቲዩብ ይከፍላል ይቆጥራል። ደህና ነገር ተሰራችሁ ይቆጥራል እንደ ቪው ማለት ነው። ማለት ከአንድ ሺህ በታች ቪው ያለው ያው ሳንቲም ነው የሚቆጥረው። ከአንድ ሺህ በላይ ከሆነ ደግሞ ብር ይቆጥራል። የሰው ቪዲዮ ታይሆን የራሳችን ቪዲዮ ምሳሌ የሰው ቪዲዮ የኩረጃ ከሆነ ያው ቪው ቢኖረውም ሳንቲም አይሰጥም። ለማንኛውም አንደኛ በቃ ዘና ትላላችሁ። በተለይ የማዲያም ዋይፋይ ያላችሁ ዘና ብላችሁ በቃ ፈታ ትላላችሁ። ቢከፋችሁም ዩቲዩብ መታችሁ ስትጫወቱ ያኔ ነገሮቹ ላይ ያልፋሉ ማለት ነው። ጊዜ ያልፋል እና ስለዚህ እኔ እንግዲህ ለመጀመሪያ ጊዜ ያው ስንት አመት 4 አመቴ በዛኛው ቻናሌ ይሄኛው ገና አመት ተመናመኑ ነው። ሁለተኛ ቻናሌ 2 ወሩ ነው። ግን የከፈለኝቱ መሰላችሁ የዛንኛው አካውንቴ ወደዚህኛው ተገልብጦ ነው። ያሁኑ ያኔ 70 ዩሮ አይሞላም። ያሁኑ ገና 2 ወሬ ነው። እኔም ደህና ነገር ሰርቼ አላውቅም። ስለዚህ የዛኛው የቆጠረው ወደዚህኛው በዚህኛው ቻናላችሁ ምሳሌ አሁን የኔ አሁን ይሄ ሁለተኛው ቻናሌ በቃ $10 ሲሞላ የዛኛው ኢሜይሌ ወደዚህ ይገለበጣል። ከዛ ተጨምሮ ከፈለኝ ማለት ነው። እና ሌላው ደግሞ ምንድነው ትልቁ ነገር ረስቼ ሱፐር ቻት ለሰጣችሁኝ እህቶቼ ወንድሞቼ ፒን እንዲመጣልኝ እንዲስተካከልልኝ ዶላር ለላካችሁልኝ ተልባ አመሰግናለሁ። አላህ ይጨምርላችሁ። እውነት ቃል የለኝም ለሁላችሁም። ሰዓትም ላጫወታችሁልኝ ሰዓት አጫወታችሁ አንቀበልም በቃ ሂሳብ አንቀበልም ብላችሁ ላበረታታችሁኝ ሁላችሁም አመሰግናለሁ። ወዳችኋለሁ። ሁለዚህም እና አብረን በአንድነት በመተባበር ብንሰራ ያን ውጤታማ እንሆናለን ማለት ነው። ያው በቃ ሲቀጥል ደግሞ ሀገር ስንሄድ የምንተው ልጆች አለን። እንደዚህ ብዙ ጓደኛ ተራምደን እዛ ስንሄድ በቃ እንተዋለን። በኔትወርክም በቤተሰብም ወይም ደግሞ ምንድነው የሆነ በቃ አሁን ሀገር ቤት ብዙም አያውቁትም። ምንድነው ካሜራ ብርቋ ነው እንዴ ምንድነው ነው የሚሉንና ስለዚህ የሆነ ካሜራ በቃ እንደ አዲስ ነገር ነው። እኛ አሁን እነሱ በቃ ብርቃቸው አይደለም። እኛ ግን እየቀረጽን ነው እንጂ ካሜራ ብርቃችን ሆኖ በቃ አይደለም። ስለዚህ በቃ እንፈራለን፣ እንሸማቀቃለን። አትሸማቀቁም። በቃ ምን ችግር አለው? በቃ ሰው የማይፈልግ ሰው ካሜራ የማይገባ ሰው አትቀርጹ እንጂ በቃ ቤታችሁ ናችሁ የተለያየ አይዲያ እንትን ብላችሁ መስራት ትችላላችሁ። እና ብዙ የድሮ ጓደኞች አሁን በቁጥር ናቸው እንጂ የሉም ማለት ነው። ትተውታል። ለምን በቃ ሀገር ሲገቡ ይተውታል። ለምን እንደሆነ አላውቅም። ጠንክረው የሚሰሩ ልጆችም አሉ። ስለዚህ ሀገር ስንሄድ አንተወው፣ ጠንክረን እንስራ። ያኔ መዝናኛ ይሆነናል፣ መደበሪያ ይሆነናል። ስሩ ነው የምለው ቤተሰቦቼ። ሌላው ደግሞ ያው የከፈለኝ መጨረሻ ነው የምነግራችሁ። ወይስ ልንገራችሁ ሳልንገራችሁ? በኮሜንት ብትጽፉልኝ ደስ ይለኛል። በኮሜንት ላይ ጻፉ፣ በግምት ማለት ያኔ ገምቱ። በቃ ይሄን ያህል ብላችሁ መቼም የመጀመሪያ ክፍያ ብዙም አይጠፋችሁም። እና ግን ደስ ብሎኛል በነገራችን ላይ እዚህ ስላደረሳችሁኝ። እውነት እኔ ዩቲዩብ በዳታ ተጠቅሜ ቻናሌ ሲዘጋ የሆነ በቃ ተስፋ አልቆረጥኩም። እንደውም እልክ ነው የተጋባሁት። አንደኛ በጓደኞቼ ድጋፍ፣ ሁለተኛ ደግሞ ለዛ ላዘጋው ሰውዬ እልክ ማለት ነው። ይሄው ለዚህ ደረስኩኝ። ይብላኝ ለሱ ለመቀኛ እንጂ እዚህ ደርሻለሁ ማለት ነው። ተሰባስበው ለሚያዘጉ ቻናል እኛ ምንም በቃ ደንታ ያለን ለይው ከፍተናል፣ እየሰራን ነው። ያው እንደ ድሮ ማለት እንደውም የተሻለ እየሰራን ነው። ስለዚህ ተረበንትን በላችሁ በቃ ሪፖርት አድርጋችሁ የምታዘጉ ይሄው ዛሬ እንግዲህ እዚህ ደርሻለሁ ማለት ነው። እና በተከፈለ ብር በቃ ምን ልግዛላችሁ? እስቲ በተከፈለ ብር ምን እንደምገዛላችሁ ኮሜንት ላይ ጻፉ። የምትፈልጉትን ሁላችሁም ፍላጎታችሁን ንገሩ። ምን ልግዛላችሁ? ባጃጅ ነው? መኪና ልግዛላችሁ? ጋሪ ልግዛላችሁ?
ወይስ ከረሜላ ልግዛላችሁ? ሌላስ ምንድን ነው የሚገዛው? ሌላ ኧረ አውሮፕላን የሚገዛል እሱ። ያው እኔ ትንሽ ቀነስ አድርጌ ነው እንጂ ለኔ በቃ አውሮፕላንም ይገዛል እኮ። ወይም ደግሞ በቃ ወይም ደግሞ ባጃጅ ባለ 3 እግሯ እገዛላችኋለሁ። በነገራችን ላይ እንደዚህ የሰራነውን ለሚስኪን ብንሰጥ፣ ለተራቡት ለተሸገሩት ብንሰጣቸው፣ ያኔ ግማሹን እንኳን ብንሰጣቸው የምር ያኔ በጣም ደስ ይላል። እንደዚህ ደግሞ ደስ የሚያስብለው በጣም እንደዚህ ልፍት ብለን በቃ በሰዓቱ በመጻፍ ገብተን በመለፍለፍ ስራ እየሰራን እንደዛ በመሆናችን ይሄ እንደዚህ ለፍተን የሰራ ነው በጣም ደስ ይላል። ግን የምር ያኔ ያነሰም ማደግም ያኔ በጣም ነው ደስ የሚለው። የሰው ተመመልከት ራሳችሁ በቃ ጥራችሁ ለፍታችሁ ያገኛችሁት ብር ትንሽም ቢሆን በጣም ነው ደስ የሚያስብለው። ከዛ ደግሞ ከፍለን ለሚስኪን ብንሰጥ ለተራበ ብናለብሳቸው በጣም የተሻለ ነው የምር። እና እኔ አሁን ደግሞ ጨመርመር አድርጎ ተከፈለኝ። እውነት እኔ ነኝ የማውቀው። እውነት እንጂ ቻናሌን እኔ በቃሉ ቧልታ አላረገውም። የተሸገሩት ነው የምረዳበት፣ የተራቡትን አበላቸዋለሁ። አገር ስገባ ማለት ነው። ያው ዝቁ ናችሁ፣ ሰው የልብ ያደርስላችሁ። ስለዚህ ደህና እንሁን። አሁንም አበረታቱኝ፣ ሸር እያደረጋችሁ አሳድጉልኝ ማለት ነው ቻናሌ። ያው እኔም ብዙም እየሰራሁበት አይደለም በነገራችን ላይ እኔም ተልብ አልያዝኩትም። ስለዚህ ለመላው ቤተሰቦቼ ለምትወዱኝ ቻናሌን እዚህ ላደረሳችሁልኝ አሁንም ደግሜ አመሰግናለሁ። ሁላችሁም ሼር እያደረጋችሁት አሁን በላይም ተባበሩኝ። እወዳችኋለሁ፣ አከብራችኋለሁ። ከዚህም የበለጠ እንድታበረታቱኝ ጠይቃችኋለሁ ማለት ነው። ቻናልም የሌላችሁ ስለምታበረታቱኝ ለሁላችሁም በቃ ለሁላችሁም ለምትወዱኝ እና አንድ ቻናል ቢዘጋባችሁ ተስፋ አትቁረጡ። ለምን ቻናል ቢዘጋ ቢያንስ 10 ሰው ሊጣላችሁ ይችላል። ወይም ደግሞ 10 ሰው ወይም 15 ሰው ሪፖርት አድርጎ ቢያዘጉትም ሌሎቹ ደግሞ በጣም የምትወዷቸው ወይም ደግሞ የሚወዷችሁ ቤተሰቦቻችሁ እንዲያጣጡ መጠናከር አለባችሁ ማለት ነው። ያኔ ተኔ ተማሩ። እኔ በፍጹም በቃ ሀሳብ የለኝም ቢዘጋም በቃ እና እናንተ ከፍታችሁ እዚህ ስላደረሳችሁልኝ ማለት ነው። እና አሁን መጨረሻ ላይ ደርሻለሁኝ። ስንት ከፈለኝ የሚለውን በኮሜንት አሳውቁኝ። በነበረን ቆይታ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ደቂቃውን ስላስረዘምኩባችሁ በጣም ይቅርታ። ባይ ባይ። ማሰላማ